አረ ቶሎ ብላችሁ ድረሱ ትልቅ ችግር ተፈጥሯል። ይሄው መጣ። አንተ ምን ሆኖ ነው? በእናትህ ኑ ቶሎ በሉ። ምን ሄድበት ቦታ አለ? መኪና ውስጥ ግቡ። ይኸውልህ ባለፈው አንድ ጓደኛ የሚሸጥ ቤት በርካሽ ዋጋ ያገኛል። ከዛ ለኔ ሲደውልልኝ ጠብቀኝ ዶክመንቱን እኔ ሳላይልህ እንዳትገዛ እያልኩት ሄዶ እኔ ሳይጠብቀኝ ብሩን ከፍሎ ገዛው። ከዛ ወደ ቤቱ ሲሄድ ባለቤቶቹ ሌላ ናቸው። የተሸጠለት ቤት በፌክ ዶክመንት ነው። ልጆቹንም ማግኘት አልተቻለም። እየነገርኩት ብሩን ተበላ። አይዟችሁ አልተጋጨንም። ነገር ግን አዲስ አበባ ውስጥ እንደዚህ አይነት ማጭበርበሮች እየተሰሩ ነው። እናንተም ቤት ለመግዛት ስታስቡ እነዚህን ነገሮች ሳታጣሩ ቤት እንዳትገዙ። አንደኛ የምትገዙበትን ቤት ዲጂታል ካርታ መኖሩና አለመኖሩን፣ ሁለተኛ የግብር ክፍያዎችን እንዳልከፈለ ማረጋገጥ አለባችሁ። እንዲሁም ኤክስዋይ ኮኦርዲኔቱ ሞልታችሁ ትክክለኛ ያ ቦታ እዛ ላይ እንዳረፈ በኤክስዋይ ኮኦርዲኔት ማረጋገጥ አለባችሁ። ከዛ ባለፈ ደግሞ ክፍለ ከተማ ድረስ ከሚሸጥላችሁ ሰው ጋር በመሄድ ማጣራት አለባችሁ። እዛ ስታጣሩ ደግሞ የጋብቻ ሁኔታ ያገባና ያላገባ የሚለውን እዛው አያይዛችሁ ማጣራታችሁን እንዳትረሱ። ቤት ለመግዛት ደግሞ ማማከር ከፈለጋችሁ ለኔ ደውላችሁ በነፃ አማክራችኋለሁ።